መጣልን ጌታ ሊጎበኝ ይዛ ሊሆንልን። እሺ አንዳንድ መረጃዎችን ይዘን መጥተናል። ከባህር ማዶ እንዴት በዓላት ይከበራሉ የሚለው አንዳንድ ነገር ልናገራችሁ ወደናል። እውነት ነው። እንግዲህ በተለያዩ የዓለም ክፍላት ላይ እንግዲህ የገናን በዓል በተለያየ አይነት መልኩ እንደሚከበር ይታወቃልና ከዚህ ጋር ተያይዞ እኛ አንዳንድ መረጃዎችን ዛሬ ለእናንተ ማጋራት ፈልገናል እና እንግዲህ የተለያዩ ዓለማት ላይ የተለያየ አይነት የገና አከባበር አለ ብለን ስንል እና የተወሰኑ ሀገራት ደግሞ ለየት ያለ መልካም ነገር ያላቸው ናቸው ብለን ያሰብናቸው ዛሬ ለእናንተ ይዘን ቀርበናልና እንግዲህ ይህንን መረጃ የምንጀምረው መጀመሪያ ከቡልጋሪያ ነው። እንግዲህ ቡልጋሪያ ላይ የገና በዓል ይከበራል። ቡልጋሪያ ላይ የገና በዓል አከባበሩ እንዴት ነው? በዋናነት ይህ የገና በዓል ቡልጋሪያ ላይ የሚከበረው ታህሳስ 25 ማለት ነው። በ25 ይከበራል። ነገር ግን ከዚህ ከታህሳስ 25 ቀደም ብሎ ከ25 ጀምሮ ዋዜማውን ያከብሩታል ማለት ነው። እንግዲህ ይሄ በ25 የሚከበረው በዓል በጣም ደምቅ ያለ እና በደንብ የሚከበር አይነት በዓል ነው። ነገር ግን በ25 የሚጀምሩበት የታረዙትን በማለበስ የተጠሙትን በማጠጣት ማዕድ በማካፈል አይነት መልኩ የሚያከብሩት በዓል ነው እና እንግዲህ ይህንን በዓላቸውን ምን ብሎ ይጠሩታል? እንግዲህ የዲሆች ምሽት ብሎ ይህንን ቀደም ብሎ በዋዜማው ዕለት የሚያከብሩትን በዓል የዲሆች ምሽት ብሎ ሰይሞታል። ምክንያቱም ዲሆችን በመርዳትና የተለያየ አይነት ድጋፍ በማድረግ የሚያሳልፉበት አይነት በዓል ስለሆነ ማለት ነው እና ይሄ እንግዲህ ከሀገራችን ጋር አያይዘን ስናየው እንግዲህ መልካም የሆነ ግንኙነት ያለው እንደሆነ አመላካሽ ነው። ምክንያቱም እንደ ሀገራችን ኢትዮጵያ ማዕድ ማጋራት ከተቸገሩት ጋር በዓልን ማሳለፍ እንግዲህ ይሄ ለኛ ብዙም እምብዛም እንግዳ አይነት ነገር አይደለም። ነገር ግን በቡልጋሪያ በጣም በስፋት በመርዳትና በመረዳዳት አይነት መልኩ የሚያሳልፉበት በዓል ነው። አዎ ይሄ መልካም ተግባር ይበል የሚያሰኝ ነው። እንደውም ከቻለን ወደኛ አውርደን ልንተገብሩ የሚገባ መልካም ተግባር ነው። እኔ አንተ የገረመኝ ሮማውያን የሚያከብሩበት ወይ ነውና ሮማውያን ምን መሰለህ ትክክለኛ የክርስትና ወይም የኢየሱስ ክርስቶስ የልደት በዓል ማክበር አልጀመሩም። መጀመሪያ የገና አካባቢ ወይም የገና ሰሞን ይከበር የነበረው በዓል የፀሐይ ብርሃን ይወጣላቸው ወይም ደግሞ የፀሐይ አምላክ ብለው የሚያመልኩበት ነበርና ይህን በዓል የሚያከብሩት ታኅሳስ 16 ነበር እና ረጅሙ የክረምት ዘመን የቅዝቃዜው ዘመን አልፎ ፀሐይ ወጣልን፣ ስለዚህ የፀሐይ ብርሃን ቀን ወጣልን ብለው የፀሐይ አምላክ ነበር የሚያመልኩትና በሰዓቱ በአራተኛው ክፍለ ዘመን ማለት ነው ክርስቲያኖች በስደት የነበሩ እነዛ ክርስቲያኖች ግን የክርስቶስ ልደት የጽድቅ ብርሃን ይወጣልን የተስፋ ብርሃን ይወጣልን ቀን ብለው ታኅሳስ 29 የኢየሱስ ክርስቶስ ልደት ያከብሩ ነበር። ታዲያ ይህን የሚያውቀው በ340 ክፍለ ዘመን ላይ ሊብሮስ የሚባል ሊቀነ ጳጳስ ምን አደረገ? የፀሐይ አምላክ ጣዖቶቻችሁን ከየቤታችሁ አውጡ ይጸዳ፣ ይህ የጽድቅ ብርሃን ቀን ይከበር ብሎ በዓሉን ታኅሳስ 16 እንዳለ ሆኖ ግን ደግሞ የጽድቅ ብርሃን ወጣልን ሲሉ የኢየሱስ ክርስቶስ ልደት ማክበር ጀምረዋልና እኔ ከዚህ ምን ተማርኩ መሰለህ? ገናን ስናከብር ብዙ ደባል የሆኑብን እኛ ማናቃቸው ጣዖቶች ይኖራሉ። ንጉሱ ኢየሱስ የጽድቅ ብርሃን የሆነልን የተስፋ ብርሃን የሆነልን ኢየሱስ በሕይወታችን የሚበራበት እሱን የምናገኝበት እሱን የምናደምቅበት ቀን እንዲሆንልን ያሳስባችሁ ትምህርታዊ መልዕክት ልሰጣችሁ እወዳለሁ። በቀጣይ ሳት በጣም የሚገርም መልዕክት ነው ያስተላለፍሽው በመረጃ ተናጋሪ። እንግዲህ አስከትዬ የሚያቀርበው መረጃ በአሜሪካ ጋር የገና አከባበር እንዴት ነው፣ እንዴት አሜሪካውያን ገናን ያከብራሉ ብለን ስናይ እንግዲህ መረጃዎች እንደሚጠቁሙት ከሆነ ታኅሳስ 25 ቀን የገናን በዓልን የሚያከብሩ እንደሆነ የአሜሪካ ዜጎች መረጃዎች ይጠቁማሉ። እንግዲህ ይህንን የገናን በዓል እንዴት ነው የሚያከብሩት አሜሪካውያን ብለን ስንል ደግሞ ከወዳጆቻቸው ከጓደኞቻቸው ጋር ሰብሰብ ብሎ በጋራ የገናን በዓል ያከብራሉ። እንግዲህ ከዚህ ጋር ተያይዘው እንግዲህ የአሜሪካን የገና በዓል አከባበር ለየት የሚያደርገው ነገር ምንድነው? በትልቁ የስጦታ በዓል ነው ብለው የሚያስቡበትና እርስ በራስ ስጦታ የሚለዋወጡበት አይነት በዓል ነው። እንግዲህ ከዚህ ጋር ተያይዘው እንግዲህ በተለያዩ በአሜሪካ ጎዳናዎች ላይ ያሉ ሱቆች ቅናሽ የሚያደርጉበት እና ደግሞ ታላቅ ቅናሽ የሚደረግበትና የሚስተዋልበት
ጊዜ ነው ማለት ነው የገናው ሰሞን በአሜሪካ። እንግዲህ ይህንን ደግሞ ከሀገራችን ጋር አስተያይተን ስናይ በእውነቱ በጣም ትዝብትን የሚጭር አይነት ነገርን ነው ያስተዋልኩበት። ምክንያቱም እንግዲህ እኛ ሀገር ታውቃላችሁ በዓላትንና የተለያዩ አይነት ፕሮግራሞች ሲደርሱ እንግዲህ በየሱቆቹ የሚታየው የዋጋ ግሽበት የሚታወቅ ስለሆነ እንግዲህ ለእኛ ሀገር ነጋዴዎች እግዚአብሔር አምላክ ማስተዋል የሚስጣቸው ለማለት ነው እንዳለ ማለት ነው። እንግዲህ ስጦታ ብለን ስንል አንድ ነገርን ማንሳት እፈልጋለሁና ለተሰጠን ለዚህ እንግዲህ አንደኛ ልጁ ነው አብ ይሰጣል። ለእኛ ደግሞ ለተሰጠን እኛ መልሰን የምንሰጠው ነገራችን ምንድን ነው? የተሰጠን እሱ ደግሞ ከኛ የሚፈልገው ነገር ምንድን ነው ብለን ስንል በጽድቅ ሕይወት በእርሱ ፊት እንድንመላለስ የጽድቅን ሕይወት ለእርሱ መልሰን እንድንሰጥ ይፈልጋልና እንግዲህ ኢየሱስ ክርስቶስ ለእኛ ስለ የተወለደው አዎ አብ ደግሞ አንደኛ ልጁን ነው የሰጠን። እኛ ደግሞ ዛሬ የምንሰጠው ተዘጋጅተናል የምንለው ወደ ራሳችን